ክቡራና ክቡራት ተመልካቾቻችን ላጋጠመን የቴክኒክ ችግር ይቅርታ እንጠይቃለን። አሁን ተመልሰን መተናል። እንግዲህ ግርማ በፊት የጀመርኩትን ጥያቄ ልድገም። እንግዲህ በተለይ በሰለጠኑት ሀገሮች አንተም በነበርክበት እኔም በነበርኩበት ሀገራት ሰዎች በተለይ ባለስልጣናት የሚሆኑ የተለያዩ አካላት ችግር በሚፈጥሩበት ወይ ደግሞ ስህተት በፈጠሩበት ጊዜ ወይ ደግሞ እንደዚህ አይነት ትሪክ በሚፈሰሩበት ሰዓት አንድ ነገር ተመርምሮ እስከ ስልጣን መልቀቅ የሚደረስበት ሁኔታ ነው ያለውና ይሄ አሁን ከጀዋርና ከኦኤምኤን ጋር በተያያዘ የተፈጠረው ክስተት እስካሁን ወደ አንድ ሳምንት ሊያመራ ነው። እስካሁን ድረስ የተሰጠ ኢንፎርሜሽን በተለይ ከመንግስትም የለም፣ የተደረገ ምርመራ የለም። የችግሩ መንስኤ ይሄ ነው፣ የችግሩ ፈጣሪዎች እነገሌ ናቸው ተብሎ አንድ ለህዝቡ የተገለጸበት ሁኔታ የለምና ይሄን እንዴት ታያዋለህ? አመሰግናለሁ። አይ ቲንክ አንድ ነገሩን እንደዚህ ስፔሲፊክ የሆነች ነገር አውጥተን ከምናይ አጠቃላይ ትሬንዱን ብናይ ከዚህ በፊትም ሜጀር የሆኑ ነገሮች ተከስተው ይጣራሉ ተብሎ ሳይጣሩ በውዝፍ የቀሩ ብዙ አሉ። ለምሳሌ ፕራይም ሚኒስተር አብይ ላይ የግድያ ሙከራ ተደረገ ሰኔ 16 2018 እና ማን አደረገው ማን አቀነባበረው ይጣራል ተብሎ ምን እስካሁን ጸጥ ተባለ። ከዛ የግራንድ ሬኔሳንስ ዳም ወይም የህዳሴ ግድብ ዋና ኢንጂነር የነበረ ሰው ኢንኮልድ ብለድ ተገደለ። ማን እንደገደለው ይጣራል፣ ለህዝብ ይፋ ይደረጋል ተባለ። የሰማነው ነገር የለም። እነዚህ ሁለት ምሳሌ በቂ ናቸው። አሁን ደግሞ እየተነጋገርን ያለነው ጃዋር ላይ የተደረገ የግድያ ሙከራ አንድ ሳምንት አልፎታል። ይሄ እስከ መቼ ነው የሚቀጥለው? የሆነ ነገር ሲደረግ ህዝብ ማወቅ ይፈልጋል። ማን ነው ከዛ በኋላ ያለው? ምንድነው ሊደረግ የታሰበው የሚለውን ተጣርቶ እንዲቀርብለት ይፈልጋልና ሁሉንም ነገር እየተድበሰበሰ እዚህ ደርሰናልና አሁን ይሄ መቆም አለበት። ኦኬ ጃዋር ላይ የተደረገው ሙከራ ይሄን ነገር ሊያፈርስ የሚችል ነገር ነበር ቢሳካ ፈጣሪ ባያከሽፈው። ስለዚህ ተጣርቶ ልክ እንደ በፊቱ ተድበስብሶ መቅረስ ሳይሆን ተጣርቶ ለህዝብ ይፋ መደረግ አለበት። ካለዛ ህዝቡም መንግስት ላይ ኮንፊደንስ እያጣ እየሄደ ነው። በጣም አስቸጋሪ ሁኔታ ውስጥ እንገባለን እና ትሬንድ አያለው ትሬንድ በሳይንስ እሳቤ ነው የምናገረውና የሆነ ውዝፍ ትሬንድ ያለው ዝም ብሎ አንድ ነገር ተደርጎ አድበስብሶ የማለፍ አንድ ነገር አድርጎ አድበስብሶ የማለፍ እና this should be stopped። ህዝቡ ማወቅ ይፈልጋል ምን እየተደረገ እንዳለ within power corridor ስልጣን በያዙ ሰዎች መካከል ይሄ ነገር የሚያደርጉት power circle ውስጥ ያሉ ሰዎች ናቸው። ኦኬ የጥበቃ ኃላፊዎችን የሚያዙ እነዚህ ጥበቃ ኃላፊዎች ጥበቃዎቹ ቶሎ ፓክ አድርገው ውጡ ብሎ ሊያዙ የሚችሉበትን ትዕዛዝ እንዲያስተላልፉ የሚያደርጉ ፓወር ሰርክል ውስጥ ያሉ ሰዎች ናቸው። እነዚህ ሰዎች እነማን እንደሆኑ ለምን ይሄ እንዳደረጉ ኦኬ ዓላማቸው ምን እንደሆነ ለህዝብ ተጣርቶ መንግስት እንዲያሳውቅ እጠይቃለሁ እንደ አንድ ዜጋ። እንደዚህ አይነት ነገሮች ተጣርተው ካልቀረቡ ምክንያቱም አንዳንድ ወገኖች ይሄ በጀዋር ላይ የተቃጣው ነገ ለሌላውም ሊተርፍ ይችላል ብለው ምሰጉ አሉ እና እንደዚህ አይነት ነገር ተድበስብሶ መቅረታቸው የሚያስከትለው በጣም ትክክል። አሁን ጉዳዩ የፐርሰናሊቲስ ጉዳይ አይደለም። ይሄ ማንም ላይ ፕራይም ሚኒስተሩን ጨምሮ እሱ ላይም ሊከሰት የሚችል ነገር ነው፣ ፕሬዚደንቷንም ጨምሮ እና እንዲህ አይነት የህዝብ ፊት የሚሄዱ ሰዎች ላይ የሚደረግ ጥቃት ተራ ዜጋው ላይ የሚደረግ ጥቃት ሲሪየስሊ መታየት አለበት። ነግበኔ ነው። ኦኬ it's not about ኢንጂነር ስመኘው or ጃዋር or anybody, it's about every one of us። ሁላችንም ላይ ሊመጣ የሚችል ነገር ነው። ሲሪየስሊ ታይቶ ነገ እኔ አሁን ይሄንን ያቀነባበሩትን ሰዎች የምታውቁ የመንግስት ባለስልጣናት ነገ ይሄ ሊያጋጥማችሁ እንደሚችሉ ማወቅ አለባችሁ። ኦኬ
እዛ የሚቆም አይደለም። እንደዚህ አይነት እየተደበሰበሰ የሚያልፍ ወንጀል እየሰፋ ነው የሚሄደው፣ ቴሪቶሪውን እየሰፋ ነው የሚሄደው እንጂ አይቆምምና ይሄን ፎር ፐብሊክ ሴፍቲ ለራሳችሁ ሴፍቲ ለሁላችንም ሴፍቲ ተጣርቶ ለህዝብ ይፋ ተደርጎ ወንጀለኛው የሚጠየቅበት አሰራር በስራ ላይ እንዲውል እንደ አንድ ዜጋ ጠይቃለሁ። አሁንም ደግሜ በቅርቡ ወደ ጠቅላይ ሚኒስትሩ ኦፊስ የተመሙ ወታደሮችም ነበሩ። ስለዚህ እንደዚህ አይነት ነገሮችን እሱን ተድበስብሶ የቀረ ነው። ለምሳሌ we didn't know except ያንን ኢቨንት ሰማን፣ በዜና ሰማን። ከዛ በኋላ ህዝቡ ዲቴይሉ ምንም ሳያውቅ ነው፣ ምንም ሳይነገረው ነው ያለፈው። ጠቅላይ ሚኒስትሩን በደሞዝ ጭማሪ ስም ፕሮባብሊ ሊገሉት የሄዱ ወታደሮች ማን አስተባበራቸው? ማንን ያን ኮኦርዲኔት አደረገ? ማን ፕላን አደረገው? ማን ሪሶርሱን ፈንድ? የምናውቀው ነገር የለም። እና እንዲህ አይነት ነገሮች ህዝብ መንግስት ላይ እምነት እንዲያጣ እዚህ አገር መንግስት አለ ወይ እንዲል የሚያደርግ ነውና አይ ቲንክ በጣም በዛ እና መቆም አለበት። ህዝብ ማወቅ አለበት ምን እየተካሄደ እንዳለ። ግርማ እንግዲህ አንተ በዚህ በኩል በጀዋር ላይ የተቃጣው አንተ እንዳልከው የግድያ ሙከራ በጣም እንዳሳዘነና እንግዲህ ተጣርቶ ለህዝብ መቅረብ እንዳለበት ነው አንተ የምትናገረው። በሌላ በኩል ኢዜማ የተባለው ፓርቲ ባወጣው መግለጫ የፖለቲካ ፍላጎትን በኃይል ለመጫን የሚደረጉ ስርዓት አልበኞች ሙከራዎች የሚል ነገር በመግለጫው አካቷል። ከዛው ደግሞ ሴፉ ግርማ የሚባል የኢዜማ አባል ስልጣኑን እንኳን በትክክል ባላቅም የኢዜማ አደረጃጀት በመኖሪያ አካባቢ ለሰላም መቆምን ይጨምራል፣ ሰላም ደግሞ ከወረበላዎች ድንፋታና ጩኸት አይገኝም፣ በጥንቃቄ ራስን ማስከበር አንዱ ተልእኮ ነው የሚል ነገር ያነሳል። እና እስኪ በተለይ በሰላማዊ መንገድ እንንቀሳቀሳለን የሚሉ የፖለቲካ ድርጅቶች እነዚህ የሚያወጧቸውን በግለሰብም ደረጃ በፓርቲም ደረጃ እያወጡ ያሉትን መግለጫዎች እንዴት ታያለህ? በጣም ጥሩ። አሁን ኢዜማ በሰላማዊ መንገድ የሚንቀሳቀስ ፓርቲ እንደሆነ እናውቃለን፣ እንሰማለን። ግን እንዳልከው አመራሮቻቸው አቶ ግርማ ሰይፉን ጨምሮ ሰሞኑን ሲያደርጉት የነበረው ነገር እነሱ እንደሚሉት ቢሆን ኖሮ በጣም እሳት ተነስቶ ነበር እዚህ ሀገር። ራስን ማስከበር ነው። ራስን የምታስከብረው በህግ ነው እንጂ ራስን በሰፈር ወይም በእድር ተደራጁ፣ በዕቁብ ተደራጅታችሁ ራሳችሁን አስከብሩ፣ ተዋጉ የሚል እኮ ነው እንትን ሲያደርጉ የነበረው። እና ላይክ ቪጂላንቴ ግሩፕ አለ አይደለም፣ ክላንድስቲን የሆነ ውስጥ ለውስጥ ራሱን አደራጅቶ የሚሄድ እንደዛ አይነት ጥሪ ነው ሲያደርጉ የነበረው። ይሄ በጣም አሳፋሪ ነው፣ ለማናችንም አይበጅም። የሆነው ነገር ግልጽ ነው። ጃዋር ላይ የተቃጣውን ጥቃት በመቃወም ስፖንታኒየስሊ ህዝቡ ወጥቷል ወደ መንገድ። ማንንም ለማጥቃት አልነበረም። ልክ ፕራይም ሚኒስተር አብይ ኖቤል ፕራይዝ ሲያገኝ ደስታውን እንደገለጸው ሁሉ እዚህ ጋር ማዘኑን ንዴቱን ለመግለጽ ነው የወጣው። ይሄ መሆኑ እየታወቀ ተደራጁና ራሳችሁን አስከብሩ ማለት ምን ማለት ነው? እንግዲህ የተቃዋሚዎች ሚና ምናልባት መሆን የነበረበት ብዙዎች እንደሚሉት መንግስት ሰላም እንዲያስከብር ጫና ማድረግ፣ ህብረተሰቡ ከጸጥታ ኃይል ጋር ተባብሮ የራሱን ሰላም እንዲያስከብር ነው። ግን እነኚህ ይሄ በሰላማዊ መንገድ ይታገላለሁ የሚል የፖለቲካ ድርጅት እንደዚህ አይነት መግለጫዎችን እንግዲህ በየመኖሪያው አካባቢ ማለቱ ምናልባት ከዚህ በስተጀርባ ምን የሆነ ተልእኮ ያለው ይመስልሃል ወይ? በተለይ ብዙዎች አንዳንድ ወገኖች የአዳማን ጉዳይ ያነሳሉ እና በአንተ እይታ እስኪ ምን ይመስላል? አንድ ነገር እርግጠኛ ሆኜ መናገር የምችለው ኢዜማን ጨምሮ
ይሄ ሊበራል ፖለቲካል አይዲዮሎጂ እንከተላለን የሚሉ ሊበራሊዝም ከሚያዘው በተቃራኒ የሚያደርጉ ፓርቲዎች የፖለቲካ ኪሳራ ውስጥ ናቸው። ፖለቲካል ባንክራፕሲ ውስጥ ናቸው። ኢትዮጵያ ውስጥ መንግስት መሆን ተውና እኔ እንደውም ብዙ ጊዜ የምናገረው ምን ታውቃለህ? ሐሳብን የመግለጽ መብት ነው የነሱ የፖለቲካ ፐርሲዩትም አይደለም። ሬዲዮ ላይ ወይም ቴሌቪዥን ላይ ሐሳብን በነፃነት የመግለጽ ኢምፓክት ኖሮም አልኖሮም በዛ ደረጃ ነው ያሉት እና የፖለቲካ ባንክራፕሲ ውስጥ ስለሆኑ ግጭትን ይፈልጉታል። ኦኬ ብጥብጥ ተደርጎ እዚህ ሀገር በሆነ ተአምር ሎው ኤንድ ኦርደር ፈርሶ ህገ መንግስቱም ተቀዶ ተጥሎ በሆነ ተአምር እንደገና ሌላ አይነት ፖለቲካል ዲስፐንሴሽን ሊመጣ ይችላል ብለው የሚቃዡ ኃይሎች ናቸው። በዚህ ምክንያት ምንም ነገር የኦሮሞ ቄሮ የኦሮሞ ወጣት ማለት ነው ሰላማዊ ሰልፍ ቢወጣ ቢረበሽ ደስታቸው ነው። በሆነ መንገድ ቢቀወጥ ቢረበሽ አገር ቢቃጠል ማለት ነው it is to their interest። ይሄ ግን በሰላማዊ መንገድ ታገላለው ከሚል ማንኛውም የፖለቲካ ኃይል የሚጠበቅ አይደለም። ሁሉም የፖለቲካ ፓርቲ አመራር አባሎች ጃዋሪን ጨምሮ እንደ ግለሰቦች ሁላችንም ህዝቡ በሰላማዊ መንገድ ብቻ ንዴቱን ሆነ ደስታውን በኖብል ጊዜ በደስታውን አሁን ደግሞ ሲናደድ ንዴቱን በሰላማዊ መንገድ እንዲገልጽ ግልጽ የሆነ መልእክት ሲተላለፍ ነው የነበረው። እነዛኛዎቹ ግን የሚያስተላልፉ ነጥብ ብታይ ራስን አስከብር፣ በየድርህ ተደራጅ። አዳማ ውስጥ አሁን የሆነው እናውቃለን። ብዙ ነገር መናገር አያስፈልግም በሚዲያ እንጂ ጠመንጃ እያሰረጉ ማለት ነው። ቄሮ መንገድ ሲከፍት መንገድ አትክፈቱ ብሎ ከቄሮ ጋር ግጭት ገጥሞ ሌላ ብጥብጥ ውስጥ የገባ የነሱ እንትን አለ። ይሄ ልሙጥ የሚኒሊክ ባንዲራ ለብሶ ማለት ነው። መንገድ አትክፈቱ ዘግታችኋል አንዴ ለምን ትከፍታላችሁ ብሎ ሌላ አይነት አምባጓሮ ውስጥ የገቡ እንደዚህ አይነት እነዚህ ሰዎችን ሲምፓታይዝ የሚያደርጉ አደረጃጀቶች ነበሩ። በዚህ ምክንያት በጣም ያሳዝናል። የሰው ህይወት መጥፋቱ ጠፍቷል። በጣም ያሳዝናል። ሰዎች ቆስለዋል። በጣም ያሳዝናል። መስጊድ ጨምሮ አዳማ ውስጥ ብዙ መስጊድ መቃጠል ጨምሮ ብዙ እንትን ደርሷል። እና እንደዚህ አይነት የሰላማዊ ፖለቲካ የለም። ሁሉም ሰው እንዳልከው በሰላም መቃወም መብት ነው። በሰላማዊ መንገድ መቃወም መብት ነው። የሌላውን ፕሮፐርቲ የሌላውን መብት በማይነካ መንገድ። እስኪ እኔ ትንሽ ያልገባኝ ነገር ይሄ ኢዜማ የተባለው ፓርቲ አንዳንድ ጊዜ ለጠቅላይ ሚኒስትሩም ሳይቀር ፖሊሲዎችን ነድፌ ሰጥቻለሁ እንደዚህ አድርጋለሁ ይላል። አሁን ባለፈው በቅርቡም ባወጣው መግለጫ ላይ ደግሞ ኦኤምን ይዘጋልኝ የሚል አይነት እንደምታ ያለው መግለጫም ሲያወጣ ነበር። ምንድነው የዚህ በተለይ ከኦሮሞ ህዝብ አንፃር እና ከሌሎች ጭቁን ህዝቦች አንፃር ይሄ ፓርቲ የሚከተለውን እንደ አንድ ፖለቲካን መከታተል ሰው እንዴት ምንድነው ብለህ ትገመግማለህ? እኔ እኮ የሚገርመኝ ማለት ነው አሁን ኢዜማ የሚባለው ፓርቲ የፖለቲካ አይዲዮሎጂያቸው ራሱ ምንድን ነው? ማህበራዊ ፍትህ የሚል ነገር አለ እንትናቸው ውስጥ። ማህበራዊ ፍትህ ነው ሶሻሊዝም ማለት ነው ቤዚክሊ። ደግሞ እዛው የተቀላቀሉትን ፓርቲ ብታይ ሊበራል ነበርን የሚሉ ሊበራል ነው ማለት የግለሰብ መብት ነው። አንተ የሶሻሊዝም የሚባል ነገር የለም፣ ማህበራዊ ፍትህ የሚባል የለም። በካፒታሊስት የሆነ ብሩታል ካፒታሊስት ስርዓት መስርተን ሀገሩን ማሳደግ እንችላለን የሚሉ እዛ ውስጥ አሉ። የሆነ የተቀላቀለ ምኑም እኔ የሚገርመኝ እኮ ነው። they are just there to oppose በተለይ ኦሮሞዎችን ኦፖዝ ለማድረግ ወይም ሌሎች እንደዚህ ለህዝቦቻቸው የሚናገሩ ሲዳማ ለምሳሌ look the campaign they do on ሲዳማ the campaign they do on ኦሮሞ እና የሆነ መቃወም ብቻ ያሰባሰባቸው ቡድን ይመስለኛል።
ኦኤምኤን ምን ያደረገ የህዝብ እውነት ነው የተናገረው ሲጀመር ህዝቡን ያቁት ቋንቋ የህዝቡን ቋንቋ ሳያውቁ እኮ ኦሮምኛ ቋንቋማ ሳያውቅ ኦሮምኛ እንትን ጽሁፍ በምን መጻፍ እንዳለበት ሬዲዮ ላይ ወጥቶ ሚናገር መሪ ያለበት እኮ ፓርቲ ነው አንድ ቋንቋ ሳታውቅ እንግዲህ ቋንቋ ባለሙያ እንኳን ባትሆን ቋንቋው ማወቅ በጣም ሚኒመሙ ነው ቋንቋው በምን መጻፍ አለበት የሚለው ለመናገር እንደዚህ አይነት ድንቁርና ብቻ አይደለም ድፍረትም ይሄ ዲፍረንት ነው ለኔ አንድን ቋንቋ እኔ ሳላቅ ቋንቋው በምን መጻፍ አለበት የሚል ነገር ላይ አስተያየት አልሰጥም አይ ካን ኖ አም ሪስፔክትፉል ለነዛ ሰዎች ለቋንቋዎቹ ተናጋሪዎች ይሄ ዲስሪስፔክትፉል ነው ይሄንን እንደፈለጉ ሬዲዮ ላይ ወጥተው የሚናገሩ ጋዜጣ ላይ የሚጽፉ ሰዎች የተሰባሰቡበት እኮ ነው ይሄ ተራ ዝም ብሎ መቃወም ማለት ነው ኢትስ ጀስት እስኪ ሰሞኑን እንግዲህ የአየር ሞገዱን ያጣበበው ሶሻል ሚዲያዎችም ላይ በብዛት የምነሳው እንግዲህ ከጀዋር ጋር የተያያዙ ጉዳዮች ናቸውና በተለይ አንዳንድ ሚዲያዎች ከጀዋር ጋር የተያያዘ ጉዳይ መቋጫ ማግኘት አለበት የሞት ድግስ የሚያቀርብ ግለሰቡ ከሞተ እንግዲህ ከተገደደ ለተወሰነ ጊዜ ጫጫታ ይሆንና ሁሉም ነገር ይረግባል ብለው እንግዲህ ያንን ምናልባት ሰው እንኳን ጠላት ከሞት ከተረፈ አንዳንድ ወገኖች እንኳን አተረፈ ነው ምሉትና አንዳንድ ሚዲያዎች ከዛም አልፈው እንደው መትረፉም እንዳሳዘናቸው የሚገልጹ ሚዲያዎች አሉ ግንድነው እንደ ብዙ ሚዲያዎችን ተከታተላለሁ ከዚህ አንፃር ስታይ ኢትዮጵያ ውስጥ ያሉት ሚዲያዎች እንዴት ተገመግማቸዋለህ በተለይ ከዚህ ጉዳይ ጋር በተያያዘ እሺ በጣም አመሰግናለሁ ከሚዲያዎቹን ከመገምገሜ በፊት ይሄ ጃዋር ዞር ልን ይገባል በሆነ መንገድ በመግደልም ሆነ በመናምንም የሚለው ካምፔን እኔ አንዳንድ ጊዜ ምልህ ጃዋር ወዳጄ ነው ግን ይገርመኛል እንደዚህ አይነት ፕሮፓጋንዳ በአንድ ግለሰብ ላይ ማለት ነው በጣም ለረጅም ጊዜ ኮንቲኒየስሊ የዚህ ሀገር ሜንስትሪም ሚዲያ የምትለው ያደረገበት የሆነ ሰርቫይቭ አድርጎ መሄዱ ራሱ ይገርመኛል እሱ ልጅ እውነቴን ነው የምልህ ዴይሊ እንደዚህ አይነት ካምፔን ነው የሚያካሂዱት አዚፍ አንድን ሰው ማስወገድ የዚህ ሀገር መፍትሄ ሊሆን እንደሚችል ኢንፋክት የሀገሩ ጥፋት በተለይ ተጽዕኖ ፈጣሪ የሆነ ሰው ከሆነ ያ ሰው የዚህን ሀገር ጥፋት ሊያስከትል እንደሚችል እንኳን አይገነዘቡም እና በጣም ያሳዝናል የአንድ ሀገር ሰዎች መሆንም ራሱ እኔ በጣም አዝናለሁ ከእንደዚህ አይነት ሰዎች ጋር የአንድ ሀገር ሰው ሼር በማድረጌ ማለት ነው ይገደልልን እንዲደረግልን ሰዎች ሲታሰሩ ይፈታ ብሎ አብሮ ካምፔን ሲያደርግ የነበረ ሰው ነው ዛሬ ተመልሶ እሱ ወይም እነዚህ የኦሮሞ ሰዎች እነዚህ ዞር ቢደረጉ ይሄ ሀገር ሰላም ያገኛል ብሎ ግለሰቦች ላይ ካምፔን የሚያደርጉ ኦኬ የዚህ ሀገር ዜጋ አይደለም የዚህ እንትን አይደለም ሰው ስለተቀበለህ ብቻ አንተን ተከታዮች ወደ ራሳቸው መመለስ ሲያቀታቸው አንተን ለማጥፋት ማለት ነው ይሄ በጣም ያሳዝነኛል በጣም አዝናለሁ ከእንደዚህ አይነት ሰዎች ጋር አንድ ሀገር ሼር ማድረግ ያሳፍረኛል ቱ ቢ ኦነስት ወደ ሚዲያ ላንድስኬፑ ልምጣ ኢትዮጵያ ውስጥ 26 ቴሌቪዥን አለን የተባለው እና ብቻ ከሬዲዮ ጋር ምናምን ሲጨመር በጣም ብዙ ነው እዚህ ሀገር በሙሉ ብታዳምጥ ማለት ነው በተለይ የኦሮሞን ህዝብ እውነት ለመቅበር ብቻ ነው አብዛኛው የሚሰሩት most of them I will እርግጠኛ ሆኜ ነው የምናገረው ይሄን የሚዲያ ላንድስኬፑ it is hostile it is against diversity አንድ ቋንቋ ነው የሚናገሩት አንድ አይነት ሐሳብ ነው እኔ ጋዜጠኞች ማቆ ብዙ አለ እስቲ ቋንቋችሁንም ዳይቨርሲፋይ አድርገው አንዴ ቋንቋ ዳይቨርሲፋይ ስታረጉ ሐሳቡም ዳይቨርሲፋይ ያደርጋል ይሄንን ከልምድ ከኤክስፒሪየንስ አይቻለው ነው አንድ አይነት ቋንቋ ብቻ የሚናገሩት አብዛኛው ሐሳባቸው አንድ ነው ልሙጥ they are hostile to diversity
ይሽኮረመማሉ እንጂ they are against diversity ኦኬ አንተ ለኦሮሞ ህዝብ መናገር እንደ ዘረኝነት ነው እንትን የሚሉት የሚያቀርቡት ለወላይታ ወይም ለሲዳማ ህዝብ መብት የራሱን መሬት የራሱን አገር ማስተዳደር አለበት ብሎ መናገር የትም ዓለም ላይ እንደ ኔጌቲቭ ማይታይ ነገር እዚህ ሀገር እንደ ኔጌቲቭ ኮኖቴሽን ነው የሚቀርበው ይሄንን በአንድ ቋንቋ ነው የሚናገሩት ይቀባበሉታል is like ዘረኝነትና ድንቁርና ኖርማላይዝድ ሆኗል እዚህ ሀገር እኔ ይሄንን አስረግጬ ነው የምናገረው አንተ ዘረኝነት ይቁም ስትል አንተ ነው ዘረኛ የሚሉት እና የሀገሪቱ ሚዲያ ላንድስኬፕ በእንደዚህ አይነት ኢንጀስቲስ ላይ እንደዚህ አይነት ባያዝ ላይ እንደዚህ አይነት ፕሪጁዲስ ላይ ሰድመንትድ ፕሪጁዲስ ላይ ነው የቆመው ኦኬ አንድነት ብሎ የሚናገሩ ነገር የህዝቦችን አንድነት የሚያፈርስ ነው በሐሳብ ሲሸነፉ ደግሞ እከሌ ይጥፋልን እከሌ ይታሰርልን እከሌ እንዲሆንልን ከሀገር ይሄ ነው ስራቸው እና እንደዚህ አይነት የሚዲያ ላንድስኬፕ ውስጥ ነው ያለ ነው ታሪካዊ ዳራ አለው ይሄ በተለይ አንድ ወያኔዎቹ ሚሉት ነበር የኢትዮጵያ ፕሬስ የተጀመረው ደርግ ሲወድቅ ማለት ነው ደርጎቹ ወታደር ነበሩ የውትድርና ልብሳቸውን አውልቆ ጋዜጠኛው ነው ጦር ሜዳ ተሸንፎ እንደገና በእንትን ገጠመህ ማለት ነው በፕሬስ ነፃነት ጦር ሜዳ እኮ ተሸንፎ ሻሽቶ መጥቶ አዲስ አበባ ገብቶ የጦር ልብሱን አውልቆ ምን ሆነ መሰለ ጋዜጠኛው ነው እዚህ ኢሳት ምናምን የምትለው የሚሰሩት እንደዛ ናቸው ስም አልጠራም ሞስት ኢንፍሉዌንሻል እነዚህ ናቸው እንግዲህ በፍሪ ፕሬስ ስም ማለት ነው በጦር ሜዳ ያጣውን የተሸነፈበትን ቪክትሪ እዚህ በውሸት ፕሮፓጋንዳ አንተን ስም በማጥፋት በዘረኝነት በመክሰስ የሚያገኘው ይመስላል እስኪ እንግዲህ እሳትን ካነሳ ዘንዳ እኔ እንኳን ማንሳት አልፈለኩም ነበር ምክንያቱም ሚዲያዎችም አንድ ባንድ ስም ማንሳት አልፈለኩም እንደገና ደግሞ እንደ ሌላ ሚዲያም የሰዎችን ስም አንስተን ለማብጠልጠል ለኦሮሚያ ሚዲያ ኔትወርክ ብዙም ጊዜ የለውም ለዛ አይነት ግን ይሄን ሚዲያ ሰሞኑን ከጀዋርም አልፎ ለማ ከተነሳ በኋላ የአቶ ሽመልስ አጋርነት ለጀዋር ሆኗል እያሉ ከጀዋርም አልፎ አቶ ሽመልስን እንደውም ደግሞ የኦሮሚያ ፖሊስን ሲያብጠለጥሉ ነበር ይሄ ምን ይመስላል ወል አንድ ነገር መነግራቸው ምንድነው እነሱ በጣም ብዙ ሀዘን አለባችሁ ገና በጣም ብዙ አንደኛ በትርጉም ነው ቋንቋ ያቁም በትርጉም ነው አስተርጉመው ነው what we talk in የኦሮሞን ፖለቲካ ለመረዳት የኦሮሞ ፖለቲካ 70% ዲስኮርሱ በኦሮምኛ ነው 30% ነው በሌላው ቋንቋ የኔ ሪሰርች ነው ይሄ እና አንደኛ አያቁም ቋንቋ ማያቁም ምን እንደሚወራ ማያቁም እና በትርጁማን ነው የሚሰሩት they could be lost in translation hostility አላቸው በዚህ ምክንያት ያልተባለ ነገር ነው የሚያወሩት more often than not አሁን የኦሮሞ ፖለቲከኞች አንድ ላይ መስራት ምንድነው ችግሩ ለዚህ ሀገር አንድነት ይጠቅማል እንጂ ኦሮሞ አንድ ሳይሆን ኢትዮጵያ አንድ መሆን ይችላል እንዴ ጀዋርና ሽመልስ አንድ ላይ ቢሰሩ what's the problem for Ethiopia ምናልባት አቶ ሽመልስ ነፍጠኛ ስላሉ እና ኦፒዲዮ እኮ ምልህ አያቁም ማለት ነው ኦፒዲዮ አገኝስ ነፍጠኛ እንደሆነ ኦፒዲዮ ድሮ በወያኔ ዘመን ራሱ ማለት ነው በኦሮሞ የፓርቲ ታሪክ የሚኒሊክ ሐውልት ይፍረስም ብሎ ሰላማዊ ሰልፍ የጠራ ኦፒዲዮ ነው የነጋሶ ጊዳዳ መጽሐፍ ላይ አለ 1992 በፈረንጅ ወያኔ መንግስት እንደሆነ ማለት ነው ድሮም ቢሆን ነፍጠኛ ጠላታቸው እንደሆነ ለኦፒዲዮች ግልጽ ነው ምን አዲስ ነገር አለ ዛሬ ሽመልስ አለው ከሽመልስ በፊት አንድ በሙሉ የነበረው የኦፒዲዮ መሪ ነው ሲል የነበረው እና ምን ዋት ነው
ይሄ የነሱን አለመረዳት እንዳልኩ አያቁም ባለማወቅ ላይ ቆመው ነው እንትን የሚሉት ኦፒዲዮ የብሔር ኦፕሬሽን አልነበረም ምናምን አላሉ they never said like that እንደዛ ብለው አያውቅም የኦዴድም ሆነ ኦዴፓ ግን በቲቪያቸው ማለት ነው እንደዛ ብሎ ያለው ፒዲኦ ብለው ኮምፎርታብሊ ቁጭ ብለው ያወራሉ ውሸት እና የሆነ ገተር ፕሬስ ነው የሚላቸው ወያኔ አቶ ስብሐት ነገር ገተር ፕሬስ ማለት ዝም ብሎ በማወቅ ላይ ያልቆመ በሐሜት በአሉ ላይ የቆመ እንደዛ አይነት ሚዲያዎች ናቸው ይሄ አይነት ሚዲያ ማህበረሰብ ይገነባል አይመስለኝም እዚህ ላይ ግርማ አሁን እንግዲህ እንደነሱ ቁጭ ብለን ስለ ሌላው ሚዲያ ዛሬ እስኪ እናውራ I think በዚሁ ብናልፈው ደስ ይለኛል ምንድነው እንግዲህ የኦሮሚያን መሪዎች የኦሮሞን በአጠቃላይ እንግዲህ ሌላም ጊዜ ሌላ ኦሮሞ ራሱ ስሙን በማይጠራበት የሚጠሩ ሰዎችን እየጋበዙ አንዳንዴ ፌክ ኒውስ ከውጭ ሀገር እያመጡ የኦሮሞን ድምጽ ከስር እየከተቱ እንደዚህ አይነት ነገር ማድረግ ምንድነው ጥቅሙ ማጆሪቲ በሆነው ኦሮሚያ ላይ እንደዚህ አይነት ዘመቻ መክፈት የስዳማ ወደ ስዳማ እንደ ሀገር ቤት በገቡበት ጊዜ ወደ አዋሳ እንዳይደርሱ የተደረጉበት ሁኔታ ነው ያለው የትግራይ ህዝብ ደግሞ እንደውም ጄኖሳይድ አወጁብን ብለው ወደዛ እንዳይሄዱ ምንድነው ይሄ ሁሉ ያለ አንድ ሚዲያ እንደዚህ አይነት ከህዝብ ጋር ግጭት ውስጥ መግባት ምንድነው ጥቅሙ ለምን ፈለጉ ይመስላል እኔ መመክራቸው መሰለ ቀጥሉበት ጥሩ ነው ሀዘናችሁ ገና በጣም ረጅም ጊዜ ሁሉ ቀን ታለቅሳላችሁ ያንን የምትተውት የህዝብን ሀቅ ሲቀበሉ ነው ኦኬ የኦሮሚያ ሚዲያ ኔትወርክ ምን ያጠፋ ለቅማል ተናገረ ቅማልቶችን ሲያፍኗቸው የቅማንት ድምጽ እንዲሰማ የሌላው ብሔር ድምጽ እንዲሰማ ኦኬ የብሔሩ ልቃን ራሳቸውን በሚገልጹበት መንገድ ራሳቸውን እንዲገልጹ አይ እኛ ምናቀልህ ታሪክ እንደዚህ ነው ሲዳማ ህዝብ ጀግናይ ነው ብሎ የሲዳማ ባህል አዳራሽ አለ አዋሳ ሄደከውነ እዛው ሲዳማ ጀግኖቻችን ናቸው ብሎ ሐውልት ያሰራላቸው ሚኒሊክ ወረራ ጊዜ ሚኒሊክን የተጋፈጡ ጀግኖች አሉ አይ ይሄ ያንተ ጀግና አይደለም ያንተን ጀግና የሲዳማን ጀግና እኛ ነው የምናውቀው ብሎ በሚዲያቸው ካምፔን የሚያደርጉ ናቸው እኮ ህዝብ ላይ ለህዝብ የኔ ጀግና ነው ያለውን አይደለም እኛ ምናቀው ያንተ ጀግና ማን እንደሆነ እኛ ነን ለኦሮሞ እንደዛ ነው የኦሮሞ ጀግና ለነሱ የነፍጠኛ ስርዓትን ያገለገለ ኦሮሞን የሰበረ ከነሱ ጋር ተሰልፎ እንደዛ አይነት ነው ለነሱ የኦሮሞ ህዝብ ጀግና ሊመርጡልህ ነው የሚፈልጉት እኮ አንተ የኔን ጀግና ይሄ ነው የምትለው ሊሰሙ አይፈልጉም አይ ይሄ ነው እንደዚህ አይነት አብሮ ሊያናኑር የማይችል ድንቁርና እና ብልግና ውስጥ ስላሉ ህዝቦች ደግሞ ነፃ ይሆናሉ የኢትዮጵያ ህዝብ ማለት ነው አብሮ መኖር ከፈለገ አብሮ ይኖራል ካልኖረ የህዝብ ትልቅ ትንሽ የለውም ሁሉም ራሱ መኖር ይችላል የማንንም ምክር የማንንም ኢምፖዚሽን አይፈልግም አብረን ምንኖረው አብረን ለመኖር እኔም አንተም ያንተን ታሪክ የኔም የኔ ስቶሪ እያከበርክልኝ ማንነቴን ኦኬ በእንደዛ አይነት ሁኔታ ነው የህዝቦች አንድነት በመገንባት እንጂ እዚህ ለዘመናት የተጠራቀመ የሊትሬቸር ባያዝድ ሊትሬቸር በዛ ላይ ተመርኩዞ በሚደረግ የሚዲያ ፕሮፓጋንዳ ያፈርሰናል እንጂ አብሮ ከኢትዮጵያ ህዝቦች ጋር አብሮ ሊያኖረን አይችልም እነሱ የሚሰሩት ያንን ነው ኦኬ ለነሱ ኢትዮጵያ ማለት ከዚህ በፊትም ሌላ እንትን ቦታ ተናግሬያለሁ ኢትዮጵያ ማለት ማፕ ነች ሌላ እዛ ውስጥ ያለው ህዝብ አይደለም ማፓ ነው ጭንቅላታቸው ስለሚሉት እዛ ውስጥ ማን አለ ምን ይፈልጋል አብሮ እንዲያኗኑረን ምን አይነት ግንኙነት ነው ማድረግ ያለብን they don't worry about that እንግዲህ ይሄ ሚዲያ
ስለዛ ብዙ ባናወራ እዚህ ላይ ብናፍ ደስ ይለኛል። እኔ እንደገና እኔ ላይ እንዳትዘምትብኝ እናት ግን ብዙዎችን እያነጋገረ ያለው በተለይ በመንግስት የሚደገፉና የመንግስት ሚዲያ የሆኑ ገና ጠቅላይ ሚኒስትሩ ራሱ ወደ ስልጣን ከመጣበት ጊዜ ጀምሮ ከአገነስት ጠቅላይ ሚኒስትሩም ጨምሮ በአጠቃላይ አገነስት ኦሮሞ እና ሌሎች ጭቁን ህዝቦች የሚሰሩ ሚዲያዎች የመንግስት ሚዲያ መሆናቸው ብዙዎችን እያነጋገረ ነው። እስኪ እናንተ እንዴት አየኸው? እኔ አንድ ነገር ግልጽ ላድርግልህ። በእኔ እምነት መንግስት ሚዲያ ባይኖረው መመርጥ ሰው ነኝ። ባይ ዘ ወይ አልቲሜትሊ የማህበረሰብ ነፃነት የሚገለጸው ፍሪ ፕሬስ በሚባለው ፍሪ ኮት አንኮት፣ መንግስት ደግሞ በባህሪው ሞኖፖሊ ኦፍ ፓወር ስላለው ሚዲያም ከያዘ ጠቃሚ ነው የሚል እምነት የለኝም ለማህበረሰብ። አሁን እዚህ ሀገር ግን አብዛኛው ሚዲያ የምትለው የመንግስት ነው። እነዚህ ሚዲያዎች ለምሳሌ ዋልታ፣ ፋና፣ ኢቲቪ፣ ኢትዮጵያ ሬዲዮ እነዚህም ብታይ ኢቲቪ፣ ዋልታ፣ አዲስ ዘመን ምናምንም ተውና ለምሳሌ ዋልታና ፋናን ይኸው እነዚህ ሰዎች እነዚህ ማለት ወያኔዎች ያቋሟቸው ነበሩ። ለነሱ 20 ምናምን ዓመት የህዝብን ሀቅ ለመደበቅ ሲሰሩ የነበሩ ናቸው። ዋልታ የሚባለው ቴሌቪዥን ዋልታ የሚል የወያኔ ታጋይ በሱ ስም የተሰየመ ስያሜው ራሱ ማለት ነው ዴዲኬትድ ፎር ወያኔ ሂሮ። አሁን ለወያኔዎች ጠላት ነው፣ ምንም ጥያቄ የለውም አንፎርቹኔትሊ። እና እንዲህ እየተገለባበጠ አየህ ማህበረሰብን ሳይሆን የገዢ መደቦችን አንደበት የመሆን ታሪክ የዚህ ሀገር ሚዲያ ታሪክ ነው። አሁን ኦኤምኤን ላይ የሚዘመተው ምንድነው? ኦኤምኤን የማህበረሰብ ሚዲያ ነው። ባይዘው የጃዋር ሚዲያ አይደለም። የማህበረሰብ የኦሮሞ ህዝብ አዋቶ የከፈተው ሚዲያ ነው። ሁላችንም ስቴክ ያለን ሚዲያ ነው። እና እንደዚህ አይነት የማህበረሰብ ሚዲያዎች ናቸው ለነፃነት ትንሽ አስተዋጽኦ ሊያደርጉ የሚችሉት እንጂ መንግስት ፈንድ የሚያደርገው ወይም አንድ የፖለቲካ ቡድን ፈንድ የሚያደርገው ኦኬ ኢሳት አሁን የፖለቲካ ፓርቲ ሚዲያ ነው። የኢትዮጵያን ህዝብ ሲዋሹ ኖሩ ኢንዲፔንደንት ነን ብለው ኦኬ መጨረሻ ላይ ይቅርታም አልጠየቁም። እስካሁን ህዝብ ስንት ዓመት ሁሉ ዋሽተው የግንቦት ሰባት ነን አሁን ደግሞ ለሌላ አስተላልፈን እንሰጣለን። እንደዚህ አይነት የሚዲያ ላንድስኬፕ ያለበት ሀገር ነው እና በጣም አስቸጋሪና ለዛ ነው አሁን ከዚህ ኖርም አሁን ካልኩ ኖርም ወጣ ያለው አታክ ኦኤምኤን እንደ ሚዲያ አታክ የሚደረገው በዚህ ምክንያት ነው። ቢኮዝ አሁን ከነገርኩ አብዛኛውን ዶሚኔት ካደረገው ኖርም ወጣ ያለ ኦኬ ራሱን ወደ ማህበረሰብ ለመጠጋት የሚሞክር ማህበረሰብ ስለ ማንኛውም ማህበረሰብ ይሁን የሚሞክር አይነት ስለሆነ በዚህ ምክንያት በጣም አስቸጋሪ ነው የሚሆነው በእነሱ ሞደስ ኦፐረንዲ በእነሱ ቅኝት በጣም አስቸጋሪ ነው የሚሆነው ለመስራት ማለት ነው። because it's a different one የተለያየ ኦርቢት ላይ የምትሽከረከር አይነት ነው የሚሆነው። አሁን እንግዲህ አንተ እንዳልከው አንዳንዶቹ የሚዲያዎች የፖለቲካ ድርጅት ኦርጋን ናቸው። ግን ህዝቡ በመከፈል ግብር የምንቀሳቀሱ ሚዲያዎች ደግሞ በተለይ ደግሞ ሰፊው የኦሮሞ ህዝብ ማለትም ማጆሪቲ ነው እዚህ ሀገር ውስጥ እንደዚህና እንደውም ሌሎች ብሔር ብሔረሰቦች ላይ ያላቸው አቋም ወደ አንድ ወገን ማጋደሉ ለዚች ሀገር ያለው በዚች ሀገር ለአንድነቱም ለሰላሙም ለልማቱም ያለው አስተዋጽኦ ምንድነው? በተለይ አንተን ጨምሮ ሌሎች የብሔር ብሔረሰብ አክቲቪስቶችም የሆኑ ፖለቲከኞች ኢትዮጵያ ኢቲቪ ድሮ ቲቪ ይባላል አሁን ኤቢሲ ነው መሰለኝ ብዙ ስተች ይሰማል። ለምን
ወል እኔ አንድ መናገር የምፈልገው ነገር ለምሳሌ የኦሮሞ ሚዲያ ለምሳሌ ኦኤምኤን ወይም ብታይ ማለት ነው የሚከፍቷቸውን ዘፈን ብታይ ውዝን ያለውን የኦሮሞ ዳይቨርሲቲ ለማክበር ሙከራ ሲያደርጉ በጣም ታያለ። ያ ብቻ ማለት እኔ ውጭ ሀገር አውሮፓ ስንኖር አንዳንድ ጊዜ የኮሚኒቲ ኢንጌጅመንት ይኖር እንደዚህ የመዝናኛ ምናምንና እዛ ላይ የሚከፈቱ የመዝናኛ ሙዚቃዎች ስታይ ዳይቨርሲቲውን ለመጠበቅ የአንድ አካባቢ ሙዚቃ ተከፍቶ የሚቀጥለው ሙዚቃ የሌላ አካባቢ ነው የሚሆነው ውዝን ኦሮሞ ራሱ ማለት ነው። ያን ያህል ጥንቃቄ ይደረጋል። እዚህ ኦኤምኤን ላይ ማየው ይሄንን ሆነስትሊ እንደዚህ ነው። ውስጥ ያለን ዳይቨርሲቲም እንኳን አኮሞዴት ለማድረግ በጣም ከፍተኛ ጥረት ይደረጋል። አሁን የኢትዮጵያ ሚዲያ የምታዩቸው ነው they are insensitive to diversity ኦኬ የባህል ምናምን ብቻ አይደለም የአስተሳሰብ ዳይቨርሲቲም ኢንሴንሲቲቭ ናቸው። አንድ ምሳሌ መጥቀስ እችላለሁ። አንድ በዋልታ ቴሌቪዥን የሚተላለፍ ፕሮግራም ላይ ተሳተፍኩ። የዲስከሽን ነው ሰለሞን ሹምዬ እንትን የሚለው የሚያዘጋጀው እና የኔ ሐሳብ ፕሮባብሊ እዛ ቲቪ ውስጥ ከሚሰሩት ቴክኒሽያንስ ጋር የሚጋጭ ነው እና እኔ ስናገር ተቀርጾ ከገባው ፕሮግራም 8 ደቂቃ የኔን እንትን ንግግር ማለት ነው በቃ አናደደውና just shut down አደረገው። you know then I called the journalist why ለምን እንደዚህ ታደርጋለህ? አይ በቃ ተው ተናደው ሊሆን ይችላል ምናምን እና የዚህን ያህል ኢንሴንሲቲቭ ናቸው ለዳይቨርሲቲ ማለት ነው ሐሳብ። አሁን ሰለሞን ሹምዬ የጎበዝ ጋዜጠኛ ነው። እሱ ሁላችንም ለማሳተፍ ሞከረ። ግን አንድ የዋልታ ቴክኒሽያን እኔ የምናገረው ነገር ስላልጣመው ማለት ነው አጠፋው። ጀስት በቃ እንትን ያደርገው ሻት አደረገው። ገብቷል። ሲያልቅ እንኳን እኮ የሆነ የሚነበብ ምናምን ነገር አሳይቶ ነው ፕሮግራም የሚያልቀው አይደል የተቀረጸ። ጀስት ሻት ዲት በቃ ምንድነው ምናምን ስለ አንድ በቃ ተናደሉ ይችላል ኩል ምናምን ፋይን። እና በእንደዚህ አይነት ሁኔታ ውስጥ ነው ኦፕሬት የምናደርገው። ገብቷል። ያንተን እንትን እየቆራረጡ ምናምን ያደረጉ ስለሆነ why should I ዳይቨርሲቲ እንትን ማይሉ ከሆነ ኢቲቪ ነው ያው ኢቲቪ አንስታል። አንድ አይነት ሐሳብ ነው አንድ አይነት ቋንቋ ነው የሚናገሩት እና it's really unfortunate that we are in this kind of environment። በጣም ያሳዝናል። ለሀገሪቱ ግን ሀገሪቱን የሚያፈርስ ነው የሚጠቅም አይደለም። እዚህ ላይ ግርማ አሁን ከጀዋር ጋር በቅርቡ በተደረገው ቃለ መጠይቅ ላይ እኛ ሁሉንም እናካትታለን እንደውም ሌሎች ብሔር ብሔረሰቦች የአየር ጊዜ መጠቀም ከፈለጋችሁ ወደ ኦኤምኤን ኑና በነፃ የአየር ጊዜ እንሰጣቸዋለን እስከ ማለት ነበር የደረሰው። ይሄንን አንዳንድ ጊዜ ኦኤምኤንን እንደ ከፋፋይ አድርገው ወይ ደግሞ ሌላ ነገር አድርገው የማቅረብ ነገር ይታያል። የህዝቦችን ድምጽ የስዳማን፣ የወላይታን፣ የካፋን፣ የሶማሌን፣ የአፋሩን፣ የአገው፣ የቅማንት ሳንን ኦኤምኤን ላይ እናስተናግዳለን። አቅም ካላቸው ከፈለጉም የአየር ጊዜ እንሰጣቸዋለን። የሰጠናቸውም ይሁን እየተገለገሉ ያሉ እንደገናም ደግሞ መጥተው ለመገልገል በዝግጅት ላይ ያሉ አሉ። ይሄንን በተለይ አንዳንድ ወገኖች እንደ መጥፎ ነገር ያያሉ። ምንድነው ምን ይመስላል እነሻቸው? well ቅድም ያልኩ ነው ኢንሴንሲቲቪቲ ቱ ዳይቨርሲቲ እንደውም ኢንሴንሲቲቪቲ የሚለው በጣም ስማይልድ ተርም ለህብረ ብሔራዊነትን በኔጌቲቭ መልክ ማየት አለ። በቃ ይሄ ሀገር እንግዲህ አጋጣሚ አንድ ሀገር ውስጥ ነን፣ ግን በጣም ብዙ የተለያየ ዳይቨርሲቲ ያለበት ሀገር ነውና ይሄንን ምንም ሳታንገራግር ተረድተህ ተቀብለህ ነው ማየት አለብህ መሄድ ያለብህ። ይሄንን ዳይቨርሲቲ መቀበል እንደ ከፋፋ የሚያዩት ግን ማለት ነው እነሱ እንግዲህ እንዳልኩ የማፕ ነው እንትናቸው ኢትዮጵያን የሚረዱት በማፕ ነው።
የት ኢትዮጵያ ውስጥ የትኛው ህዝብ የት አካባቢ እንዳለ ምን አይነት ሀገር አንድነት እንጂ ህዝቦች አንድነት የቴሪቶሪያል የዳር ድንበር አንድነት ነው። የኢትዮጵያ ዳር ድንበር ነው የሚሉት። የኢትዮጵያ ዳር ድንበር አባቶቻችን ደሙ ነው የሚሉ እኮ እንትኑ ራሱ ማለት ነው። It's for ዳር ድንበር it's about the land. It's not about the people. The unity is not about the people. እና ኢሴንሻላይዝ የሚያደርጉት ቴሪቶሪውን ነው እንጂ እዛ ውስጥ ያለውን የህዝቦች መብት የህዝቦች አንድነት አይደለም። እሱ ለነሱ they are blind on that። ስለዚህ በዚህ ምክንያት በጣም ያስቸግራል ከነዚህ ሰዎች ጋር መግባባት። ኢዘር የነሱ ወይ የኛ ሐሳብ ያሸንፋል። ምንም there is no middle point። ኦኬ ይሄ አገር የሚቀጥለው ኢዘር እነሱ በሚሉት ነው ወይኛ በምን አንዳችን we have to lose። እነሱ ስንል ምናልባት ወደ ሌላ ትርጉም ቴሪቶሪ አሁን ያልኩ ማለት ነው ዲፋይን አድርገና ኳሊፋይ አድርገናቸዋል። አንድ ስለ ህዝቦች ስታወራ አንድ ከፋፋይ ነው የሚሉ ሰዎች ማለት ነው። መልካም እስኪ ወደ መጨረሻው ተቃርበናል። ጊዜ ሊገድበን ነውና በተለይ በአሁኑ ሰዓት እነዚህ የጦር መሳሪያ ኮንትሮባንድ አይነት ነገር ይሰማል። አሁን በተለይ አዳማና በሌሎች እንደውም ሞጆ አካባቢ ችግር የፈጠረ መሆኑን ነው ብዙ ሰዎች የሚያነሱት። አንተ ደግሞ አዳማ አካባቢ ትኖራለህ፣ ችግሩንም ያየህ ይመስለኛልና ይሄን ለመቆጣጠር ምን ማድረግ በተለይ መንግስት ምን ማድረግ አለበት ብለህ የራስህን ሀሳብ ትሰጣለህ? በዛው አንድ ደቂቃ ሰጣለሁ። የቀረኝ ነው የምትለው ነገርም ትጨምርና ፕሮግራማችንን እንዘጋለን። እሺ፣ አመሰግናለሁ። ስለ ጦር መሳሪያው ኢትዮጵያ ቅድም ስለ ቴሪቶሪያል ዩኒቲ እና ስለ ፒፕልስ ዩኒቲ አውርተናል። ኢትዮጵያ አፍሪካ ውስጥ ካሉት ሀገሮች ቴሪቶሪዋን መቆጣጠር ከማይችሉት ሀገሮች አንዷ ነች። ዳር ድንበሯን ማስከበር የማትችል ኮንትሮባንድ እንደፈለገ የሚገባ ኮንትሮባንድ መግባት ማለት በአንድ ሀገር ማለት ነው። አንተ ካናዳ ነበር ካረል you cannot think of contraband በካናዳ ለምሳሌ አሜሪካ የሚመረት ምርት ጠመንጃ በለው ከፈለክ በካናዳ ጉምሩክ ሳይሆን በሆነ ቦርደር በኩል ኢንፊልትሬት አድርጎ ይገባል ማለት አይታሰብም ነው። ቢገባም የጸጥታ ኃይሎች ተከታትለው ይይዙታል። እዚህ ግን ማለት ነው መስመሩ ራሱ ቢዝነስ መስመሩ በጣም የደረጀና እንትን የሚል ነው። so the first point is ስቴቱ ቦርደሩን ኮንትሮል ማድረግ መቻል አለበት። ኦኬ የኢትዮጵያ አንድነት የሚገለጸው በዛ ነው። እዛ አካባቢ ያሉ ህዝቦች ኢትዮጵያ የኔ ነው የሚሉ ከሆነ ለመንግስቴ ግብር መክፈል አለብኝ የሚል አመለካከት ይኖራቸዋል። በዚህ ምክንያት እንደዚህ አይነት ቢዝነስ ውስጥ አይገቡም። አንድ ያ ነው። ሁለተኛ ኦኬ ከገባ በኋላ ኮንትሮባንድ ከየት ነው ወዴት እየሄደ ያለው? እዚህ ሀገር ፕሪንሲፓሊ እናውቃቸዋለን። መድኃኒት ሆነ ጠመንጃ በሱዳን በዚህ በወጫሌ እና ሞያሌ ይታወቃሉ፣ ሩቶቹ ይታወቃሉ ማለት ነው። ሸትል የሚያደርጉበት በዛ አካባቢ ነው የሚገቡት። በዛ አካባቢ የሚገቡትን ሲገቡም ሁሉ ጊዜ ወደ መሀል ሀገር ነው የሚመጡት። ዜናም ስሰማ ምንድነው ወይ ወደ አዲስ አበባ ሲጫን ትላለ ወይ ምናምን ከጅግጅጋ በኩል አድርጎ ወይም በሐረር እንደዚህ ወደ መሀል ሀገር ነው የሚመጣው። ኦኬ ስለዚህ ኢንትረስቱ እዚህ ነው ያለው ማለት ነው። ይሄንን ባይ ዘ ወይ በጣም አደገኛ ሁኔታ ነው። ይሄ በሆነ መንገድ ቁጥጥር ካልተደረገ ዋናው እንትኑ እንዳልኩ ቦርደሩን ሴኩር የሚያደርግ የሴኩሪቲ ሲስተም የኢንፍራስትራክቸር ማበጀት ነው። ከዛም በኋላ ከገባም በኋላ እንግዲህ ፖሊስም ሲይዝ ማን ናቸው ሲጀመር እኮ በዜናውን ስንት ጊዜ ሰምተናል። እኔ ራሱ ሀገር ቤት ከገባሁ አሁን 8-9 ወር ሆኖኛልና ዜና በየጊዜው ይነገራል። ግን ይሄን ነገር ትራፊክ የሚያደርጉት የሚያመላልሱት ሰዎች እነማን ናቸው? who are behind this ህገወጥ የመሳሪያ ዝውውር ማህበረሰባችንን አደገኛ ሁኔታ ውስጥ ሊከት የሚችል ሀገሩን ሊያፈርስ የሚችል። ስለዚህ
የተወሰኑ ቡድኖች ነው የሚሆኑት ዩዥዋሊ ይሄንን ንግድ የሚቆጣጠሩት 2 3 4 የተደራጁ ቡድኖች ነው የሚሆኑት መንግስት ውስጥ ያለ አካል ሊሆን ይችላል ነን ስቴት አክተርስ ሊሆኑ ይችላሉና ይሄንን ተከታትሎ በደንብ ማስቆም የዚህ መንግስት ፋንታ ነው ይሄን ካላደረገ at the end of the day ችግሩ የማህበረሰብ ብቻ አይደለም መንግስትንም ያፈርስ ነው ኦኬ ሰዎች ሲታጠቁ እኔ ሰው በህግ መታጠቅ አለበት የሚል የአሜሪካኖቹ ፈርስት አሜንድመንት ኮንስቲቱሽናል ሎው ማከብር ሰው ነኝና ስትታጠቅ ግን በህግ ኦኬ በህግ አካውንት ተደርገ ስንት አንድ ጠመንጃ አለ ስንት ጥይት አብሮ አለ ያ 5 ጥይት ከተጠቀምክ ለምን ተኮስክ ለምን ተጠቀምክበት ተብሎ አካውንት የሚደረግበት ሌላ ወስተርን ላይ የሚሰራበት መንገድ ነው እንደዛ አይነት ቁጥጥር ካልተደረገ በጣም ችግር ውስጥ እንገባለን አይ ሆፕ ይሄ የሁላችንም ትሬት ስለሆነ መንግስት ውስጥ ያሉ ሰዎችም እንደ ትልቅ ትሬት አይተው ይሄ ነገር የሚቆምበትን መንገድ ንግዱ የሚቆምበትን መንገድ ህብረተሰቡን በማስተባበር ይሰሩበታል ብዬ አምናለሁ ጥሪ ማደርጋለሁ መልካም እንግዲህ ባለፉት በተለይ ቲፒኤልኤፍ ስልጣን ላይ በነበረበት ጊዜ በብዛት እዚህ መሃል አካባቢ አንተ ያልከው ላይ በተለይ ከኦሮሞ ትግል ጋር በተያያዘ ህዝባዊ ወያኔ ሓርነት ትግራይ ብዙ ኦሮሞዎችን ትጥቅ አስፈትቷል አሁን ግን በህገወጥ መንገድ ወደ መሃል ሀገር የገባው በተለይ ወደ ኦሮሚያ እየተሰራጨ ያለው መሳሪያ ለህይወታችን አስጊ ሆኗል እያሉ ናቸው አሁንም ሰሞኑን በተደረጉ ሰልፎች ላይ ህዝቡም ኮምፕሌን የሚያደርገው ይሄንን ነው እንግዲህ በተለይ የኦሮሚያ መንግስትና የጸጥታ አካላት ለዚህ ጉዳይ ትኩረት ይሰጣሉ ብለን እንገምታለን ግርማ እንግዲህ ወደ ስቱዲዮአችን መጥተህ ሰፋ ያለ ማብራሪያ ስለሰጠን ከልብ አመሰግናለሁ እንግዲህ ውድ አድማጮቻችንና ተመልካቾቻችን ለዛሬ ያዘጋጀነው በወቅታዊ ጉዳይ ላይ የሚያተኩረውን ዝግጅት በዚህ እንቋጫለን ከቴክኒክ ባለሙያዎቹ ዩኤል በልናና ከሮቤራ ግርማ ጋር በመሆን ያስተናገድኳችሁ ጀኔ ጎማነኝ ሌላ ጊዜ እንገናኛለን ቸር ይግጠመን